የተወደዳችሁ መምህራን ወንጌል፣ ዘማሪያን፣ የ31ኛ ዓመት የምስረታ በዓላችሁን እያከበራችሁ ያላችሁ የፈለገ ጥበብ የሰንበት ትምህርት ቤት ደቀ መዛሙርት፣ የተወደዳችሁ ምዕመናንና ምዕመናት በልዑል እግዚአብሔር ስም እንደምን ሰነበታችሁ? እግዚአብሔር ይመስገን። እንደምን አላችሁ? እግዚአብሔር ይመስገን። አሜን። በቸርነቱ የጠበቀን በአጸደ መቅደሱ የሰበሰበን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት በረከት ረድኤት ለሁላችንም ያሳትፈን። አሜን። እንደ እግዚአብሔር ቅዱስ ፈቃድ በዚህች ምሽት በአንድ ርዕሰ ጉዳይ ጥቂት ደቂቃዎች እንቆያለን። ሰምተን ለመጠቀም እግዚአብሔር ይርዳን። ምዕመናን፣ እኔና እናንተ እየተያየን እስከ መቼ ነው ተስፋ የምንቆርጠው? የማይታዩ የእግዚአብሔር ሰራዊት ይህችን ቤተ ክርስቲያን እንደሚከቡ አታውቁ? አይታችኋቸው የማታውቋቸው ሰዎች እዚህ ውስጥ ታያላችሁ። እግዚአብሔር ያስቀራቸው ቅሬታዎች አሉ እዚህ። እንዳይመስላችሁ እናንተ እንደኔ ባለው ደካማ እየተያየን እስከ መቼ ተስፋ እንቆርጣለን አሉ። እናንተ ወደ ቤት ስትሄዱ እጆቻቸውን ይዘረጉ አሉ። እዚህ አንጦጦ ኪዳነ ምሕረት አንዲት ታማሚ ልጅ የነገረችኝን እዚህ ጋር ባመጣው መልካም ምስክርነት ይሆናል። 9 ዓመት እዛ ቆይታለች ልጅቷ። እዛ ያሉትን አባቶች ብጥር አድርጋ ታውቃለች። ታማሚና ትጠመቃለች። ከዕለታት አንድ ቀን እንዲህ አለች። የማውቃት አብራኝ የኖረች ልጅ ናት። ታሪክ የምነግራችሁ አንድ ቀን ላስቀድስ ሄዳለች። ጭራሽ እዛ ገዳማ አይቻቸው ማላውቅ ሰው ከየት መጡ ሳለ ከፊት መጡ አለች። ወይ እኔናም አባትማ መባረክ ነው፣ እንዴት ያስፈራሉ ግርማቸው አልኩና ጠጋ ስላቸው መዓዛቸው ደግሞ ምድር ላይ እንዲህ አይነት መዓዛ አሽትቼ አላውቅም አለች። ያውጃል መዓዛቸው አለች። ታድዬ አልኩና እግራቸው ስር ተደፍቼ ተሳለምኩና ከመቅጽበት 1 ሰከንድ አይሞላም አለች። ዞር ብዬ ላደንቅ ነው አለች። ዞር ስል የሉም አለች። ሰው የሉም። የተቀመጥክበት ማን የተቀመጠው እንደሆነ አታውቅም። እንዴት ያስፈራል! እኔ ቆሜ የምናገርበት የሉም አለች። ደንግጬ ቆምኩ አለች። ምዕመናን፣ ከእኔና ከእናንተ ጋር የሚኖሩ ግንስ ስውራን አሉ። በየገዳማቱ ይወደው እግዚአብሔር በሚያውቀው ያስቀመጣቸው አሉ። 5ኛ 6ኞች ውስጥ ግሁሳን የሚባሉ ደግሞ አሉላችሁ። ግሁሳን የሚባሉ ደግሞ አሉላችሁ። ከገጸ ሰብ ተለይተው የሚኖሩ ጤዛ ልሰው ደንጋ ተተረሰው ድምፅ አራዊት ታግሰው ምዕመናን ሰው የሌለበት ቦታ የቅዳሴ ድምፅ ተሰማን ሲባል ሰምታችሁ አታውቁ? በአምልኮተ እግዚአብሔር ጽሙድ ሆነው ኋላ ጽና በሉት፣ ታቦቱ በሉት፣ መስቀሉ በሉት ሳይፈርስ ሳይበሰብስ ከትኩስ አስከሬን ጋር የሚገኘው የት መስሏችኋል? ግሁሳን አሉ፣ ስውራን አሉ፣ ሲያመልኩት የሚኖሩ እነዚህ 6ኞቹ የቤተ ክርስቲያን ጉባኤ አባላት ናቸው። አንድ ናቸው። ግን ግሁሳን በሏቸው፣ ብፁዓን በሏቸው፣ ሕያዋን በሏቸው፣
የተሰበሰቡ የመላእክት ህብረት ጉባኤ በሏቸው። ከገጸ መሬት የተሰወሩ ስውራን በሏቸው። እኔና እናንተ ደካሞቹንም በሉ። ግን ምንድን ነው አንዲት ቤተ ክርስቲያን የአንዲት ጉባኤ ሰባተኞቹ እኔና እናንተ ነን። ስድስቶቹ አይታዩ፣ ሰባተኛዋ ብቻ ትታያለች። ምዕመናን አያችሁ፣ 80% አይታይም። በጣም በጥቂቱ በምንታየው ተስፋ እንቆራረጥ፣ አንፈራረድ። ለዚህ ነው በደስታ ወደ ተሰበሰቡ ወደ አእላፋት መላእክት ደግሞስ ወደ ጻድቃን መንፈሶች ደግሞስ ወደ በኩራት ማይበር ደርሳችኋል። ወደዚህ የቤተ ክርስቲያን ህብረት ወደዚህ የቤተ ክርስቲያን አካል ነው የምንገባው ወገኖች። ደርሳችኋል የሚለን ወደዚህ የአካል አንድነት ውስጥ ነው የምንገባው። የምትታይና የማትታየው ውስጥ ነው የምንገባው። በሞት የማትታየዋ አብራን ናት። ደርሳችኋል የሚለው ለዚህ ነው። አብረን በሞቴ እኛና ፕሮቴስታንቶቹ ወይም ተሐድሶቹ የምንለየው በዚህ ነው። ፕሮቴስታንትና ተሐድሶ የማትታየዋን የቤተ ክርስቲያን ባህል ክዷል። ምን ብሎ ሞታለች ብሎ ምን ብሎ ጠፍታለች ብሎ ክዷል። ካቶሊካውያን ደግሞ ማንሳት አይደለም እኔ አስፈልገኝ የሚሄድ ለቤተ ክርስቲያን ለመግለጽ ንጽጽሩ ምን በጥቂቱ ላሳያችሁ ነው። አምላካዊ መሆኗ ፍጹም የመለኮት መገለጫ ዙፋን መሆኗን ቤተ ክርስቲያን ክዶ ኢንስቲትዩሽን ተቋም ብቻ አድርጓታል። ያኛው የማትታየዋን ባህሪ ክዶ የለችም። ሞት አካለ ክርስቶስ ከሆነች የክርስቶስ አካል ከሆነች ትሞታለች፣ ትጠፋለች፣ አትታይም፣ የለችም። ህልውናዋ አርቅቷል፣ በሞት ምክንያት ተቋርጧል። ይህኛ ሙግት እኮ ይሄ ነው። ቤተ ክርስቲያን አንዲት ናት፣ የምትታይ የማትታይ። በኋላ መለስበታለሁ ጥቂት። ሁለተኛስ ድል አድራጊዋና ተዋጊዋ ይሏታል ደግሞ ሊቃውንት በሞቴ ስሙ። ድል አድራጊዋ የትኛዋ ናት? በሰማይ ያለችው የቷ? በደስታ የተሰበሰበችው የአእላፋት መላእክት ምን አድርጋለች? ነቆም በበህላዊ ነስክነ ረክቦ ለአምላክነ ብላ አጋንንትን ዲያብሎስን ሉሲፈርን አሸንፋለች። ያሸነፈች መላእክት ህብረት እኮ ያሸነፉት እኮ ናቸው። ያሸነፉት ድል አድርጋለች። እኩያት ፍትወታትን፣ አጋንንትን፣ መናፍስትን፣ ርኩሳት መናፍስትን አሸንፋ ድል አድርጋለች። ዘ ቪክቶሪየስ ቸርች ትባላለች። አሸናፊዋ በላይ አለች። እጅዋስ እኔና እናንተ ብንኖርባትስ ተዋጊዋ ናት። ዘ ሚሊታንት ቸርች ገና ውጊያ ላይ ናት እኮ ወገኔ። ለምን ትፈርድባታለህ? አንድ ጳጳስ ሲደክም ውጊያ ላይ ነው። በቃ ደከመ፣ እዘንለት፣ አልቅስለት፣ ከቻልክ ደረትህን ድቃለት፣ ወንድም ወደቀበት። ተዋጊ ናታ። ገና ከዲያብሎስ ጋር ጥርስ ተናክሳለች። አንዴ ወደ መሰላሉ ስትወጣ ሲቆጥታ፣ አንዴ ከፍታ ስትጨምር ሲጥላ፣ አንዴ ይወጋ። አላያችሁትም? ያንን ዮሐንስ ዘሰዋሰው መሰላሉን አላያችሁትም? እንዴት ይደቃል! እየወጡ አባ እንጦንስንም ገልጾለታል። እየወጡ ይከፍ እያሉ ሲሄዱ እየወጋ እንደ ነጋዝ ያለ ያስጠራቸዋል። አባ እንጦንስ አዘነ፣ ተንበረከከና ጌታ ሆይ ይሄንን መውጋት ይሄንን ውጊያ ማን አሸንፎ ይወጣል ብሎ እያለቀሰ ጠየቀው። ትሑታን ያሸንፉታል አለው። እውነቱም ትሑታን መጋዙን በጥፊ እየመቱ ጦሩን እየሰነጠቁ ሲያልፉ አይቷል። ውጊያ ላይ ናት። ከኃጢአት ጋር እየተጋደላችሁ ገና ደምን እስከ ማፍሰስ አልደረሳችሁ። ውጊያ ላይ ናት። ውጊያ ላይ በጠባቡ በር ለመግባት ተጋደሉ። ውጊያ ላይ ናት። ድነቷን ፍጹም ለማድረግ ተጋደሉ። ዘ ሚሊታንት ቸርች እቺ ተዋጊዋ ቤተክርስቲያን በውስጥ ከመናፍቃን ጋር፣ በውጪ ከካህዲያን ጋር፣ በዓለም ከአረማውያን ጋር ትዋጋለች። ውጊያ ላይ ናት። አልገባችሁ እንደሆነ አላውቅም። ውጊያ ላይ ናት። ምርጥ ውጊያ ላይ ተዋጊዋ ናት።
ታችኛዋስ ድል ነስታ አርፋለች። ለዚህ ነው ቅዱስ ዮሐንስ ራእይ ላይ ድል ለነሳው የሚል ቃል የምታገኙት። ለዚህ ነው ድል ለነሳው የቤቴ አምድ እንዲሆን አደርገዋለሁ። ድል ለነሳው የሕይወትን መና መግበዋለሁ። ድል ለነሳው ነጭ ልብስ አለብሰዋለሁ። ድል ለነሳው ዙፋኔ ጋር አስቀምጠዋለሁ። ያቺኛዋ ድል ነስታለች። የዘንባባ ዝንጣፊ ይዛ ትዘምራለች። ይህችኛዋስ ውጊያ ላይ ነች፣ ግንስ አንዲት ቤተ ክርስቲያን ነች። ለዚህ ነው መጽሐፋችን በሰማይና በውስጧ ለምትኖሩ ደስ ይበላችሁ፣ በምድርና በባህር ለምትኖሩ ወዮላችሁ፣ ዲያብሎስ ጥቂት ዘመን እንደቀረው አውቆ በታላቅ ቁጣ ወርዷልና የወንድሞቻችን ከሳሽ ተጥሏልና። ወንድሞች ታላላቅ ማሪሳቅ እንደተናገረው ታላላቅ ወንድሞቻችን ናቸው ይራሩልና። ወንድሞች ግንስ አንድ ተጉዛ አረፈችው። በጉዞ ላይ እየታገለች ያለች አንዲት አሸናፊዋ ደግሞ ተዋጊዋ። ሶስተኛዋስ የላይኛዋና የታችኛዋ ይሏታል። የላይኛዋ በልዕልና ከፍ ያለች ምን የሆነች ትልቅ የሆነች ፍጽምት የሆነች የከበረች የላይኛዋ ዘአበ ቸርች ይሏታል። ግን እንዴት ነው ይችኛዋስ? የታችኛዋ እዚህ ትንሽም ትልቅም ምን ያለ እዚያስ ትልልቆቹ በዮሐንስ ወንጌልና በሉቃስ ወንጌል እንዳሉት አሶች የተጠመዱባት መረብን ላስታውሳችሁ። በቀደም ተሰብካችኋል። እርግጠኛ ነኝ ትንሣኤ የመጨረሻው ሳምንት አካባቢ የተሰበከው እሱ ነው። 153 አሳዎች የሚለው በሉቃስ ያለችው ትንንሽና ትልልቅ አሶች ነበሩባት ይላል። እሷ የትኛዋ ናት? ይችኛዋ ታችኛዋ ምን የሆኑባት? ጻድቃንም ኃጥአንም ያሉባት። የትኛዋ? ብርቱም ደካማውም ያለባት። የትኛዋ ነው? ቅዱሱም ርኩሱም ያለባት። የትኛዋ ነው? እውነተኛውም አስመሳዩም ያለባት። የትኛዋ ናት? ሰነፉም ብርቱም ያለባት። የቷ? ይቺ ተዋሪ እዚህ ታችኛዋ የዮሐንስ ወንጌል አስቃባጮኝስ ትልልቅ አሶች ብቻ ያሉባት ምዕመና ትልልቆቹ ያሉት በማለዳ የምትገለጠዋ ያቺ ታንኳ ውስጥ ነው። በማለዳ የተገለጠች እኮ ነው የሚለው። በማለዳ የተገለጠችዋ በሞቴ ትልልቅ አሶች ብቻ ነበር የነበሩባት። የሉቃስ ወንጌል ልትሰበር ቀርባ ነበር ይላል። ተሰበረች አይልም። ተስፋችን እቺ ነው። ትቀርባለች ለመሰለፍ አንዳንዶች ከፍለን ትቀርባለች ውጊያ ነው። ግንስ ትቀርባለች እንጂ ተሰበረች የሚል ግን አታገኙ። ልትሰበር ቀርባ ነበር፣ ልትቀደል ቀርባ ነበር። ያቺኛዋስ ትልልቅ ናት በሰማይ እሷ በማለዳ የምትገለጠው ማለት በዕለተ ምጽአት የምትገለጠው አንድ ጉባኤ የምትሆነው ትልልቅ አሶቹን የምትይዘው እሷ የላይኛዋ ናት። ይችኛዋስ የታችኛዋ ኃጢአትን ያደክማት በርትታ የምትደክም ቆማ የምትወድቅ መታ የምትቀር ጸልያ የምትተኛ ቆርባ የምታፈርስ ይቺ ታችኛዋ ምስኪኗ ግንስ እንዳትረሱ አንዲት የክርስቶስ አካል ነው። አንዲት ጉባኤ ቤተክርስቲያን ነው። የምትታይ የማትታይ የሸነፈች ተዋጊ ሆነች። የላይኛው የታችኛው እንደውም አንድ ልጅ ምን ይላል? በአንድ አባት ጣሪያ ስር ነን ያለ ነው። አንድ ቤት ውስጥ ነን ያለ ነው። እሷ ምንድን ናት? የክርስቶስ ቤተክርስቲያን አንድ ጣሪያ ስር ነን። እንዴት? እንደ ላይኛው ደርብና እንደ ታችኛው ደርብ ይላል አንድ ልጅ። እንደ ግራውንድ ፍሎር እና እንደ ፈርስት ፍሎር። ስለዚህ በአንድ ጣሪያ ስር ነው የምንኖረው። ግን እደግመዋለሁ፣ በአንድ ጣሪያ ስር ነው የምንኖረው። እና ሊቁ ምን ይላል? ጥራቸው ይሰሙሃል። የቶቹን? በደስታ የተሰበሰቡ የአእላፋት መላእክትና አክብራቸው ያከብራል። የትኞቹ? ወደ ጻድቃን መንፈሱ
እግዚአብሔር ቤተ ክርስቲያን ና ይላል። የቤቴ አምድ አድርጊያቸው፣ የዘውትር አምድ፣ የዘላለም አምድ፣ ሞት ማሳልፋቸው። ቤተ ክርስቲያን ማለት እኮ ናት፣ አካለ ክርስቶስ ናታ። አንድ ሌላ ነጥብ በሞቴ ስሙኝ። እቺን በጣም ጠቃሚ ነጥብ ናት። መግቢያዬ ላይ አንድ ነጥብ አንስቼላችኋለሁ። መግቢያዬ ላይ አንድ ነጥብ አንስቼላችኋለሁ። ክርስቶስ የቤተ ክርስቲያን ራስ ነው። ክርስቶስ የቤተ ክርስቲያን ራስ ነው። ቤተ ክርስቲያን የክርስቶስ አካል ናት። በቤተ ክርስቲያን ውስጥ ያሉ ሕዋሳት ወይም ብልቶች የተባሉ ደግሞ እኛንን ብዬ አንስቼላችኋለሁ። ታስታውሳላችሁ? እኛ ቅድም ያልኳችሁ በደስታ የተሰበሰቡ ያለፋት መላእክት 80% ሲደመሩ 20% የክርስቶስ አካል ብልቶች ነን ይላል። ኤፌሶን መልእክት ምዕራፍ 5 ተመልከቱት። የአካሉ ብልቶች ነን ይላል። ብልቶች ነን እኛ። ክርስቶስ ራስ ነው፣ ቤተክርስቲያን አካል ናት። አሁን ጥያቄ ልጠይቃችሁ፣ በሞቴ ስሙኝ። አሁን ልጠይቃችሁ በአንድ አካል ውስጥ ያሉ ሕዋሳት በአንድ ላይ ነው የሚሰሩት ወይስ ተለያይተው ነው የሚሰሩት? አልሰማችሁኝም? በአንድ አካል ውስጥ ያሉ ሕዋሳት በአንድ ላይ ነው የሚሰሩት ወይስ ተለያይተው ነው የሚሰሩት? ነው አይደለም? አዳማ እንደሱ ነው አለ። ጸጥታ ሲበዛ እኮ ነው። በአንድ ላይ ወይስ ተለያይተው? ልቤ ሲያቆም ሌላው ምንም ችግር የለበትም፣ ነፃ ሆኖ ይኖራል አለ። አዎ እውነቴን ነው። መጠራጠሬ ነገሩን መድገሜ። በአንድ አካል ውስጥ ያሉ ሕዋሳትና ብልቶች በአንድ ላይ እንጂ የሚሰሩት ተለያይቶ አይሰሩም። እውነት አሰሳ አደረገው ይሻላል። በአንድ ላይ ነው የሚሰሩት፣ ተለያይተው አይሰሩም። ይሄ ምን ማለት እንደሆነ ታውቃላችሁ? በቤተ ክርስቲያን ውስጥ ያለች አንድነት ምንድን ነው ከተባለ አንድ ላይ ሆነን የምንሰራው ነው። የትኞቹ ሕዋሳቱ ብልቶቹ እኮ የትኞቹ? በደስታ የተሰበሰቡ አእላፋት መላእክት፣ ደግሞስ የጻድቃን መንፈሶች፣ ደግሞስ የበኩራት ማኅበር፣ ደግሞስ የሰማዕታት ሀገር አንድ፣ ደግሞስ በምድር ያለችው ተዋጊዋ ቤተ ክርስቲያን። ተለያይተን አንሰራም፣ አንድ ላይ ነው የምንሰራው። ሕዋሳት ተለያይተው ብልቶች ተለያይተው እንደማይሰሩ ይልቁንም አንድ ላይ እንደምንሰራ በቤተ ክርስቲያን ውስጥ ያሉ ብልቶች አንድ ላይ ነው የምንሰራው። ክርስቶስ የሰጠን አንድነት ይሄ ነው። ይህ አንድነት በሞት ምክንያት አይቋረጥም። ደግመዋለሁ፣ ሞት የቤተ ክርስቲያን አባል ከመሆን አይቆርጣቸውም። ለዚህ ሆነው ያያሉ፣ ይሰማሉ፣ ይናገራሉ፣ አብረው ናቸው የምንለው በጣም አሳፋሪ የካህዲያን ትምህርት ሞት ይሄንን ህብረትና ይሄንን አንድነት ይቆርጠዋል ሲል እኮ ነው የሚያሳፍረው። ከቤተ ክርስቲያን አባልነት ይቆርጣቸዋል። እንዴት ተደርጎ እዚህ ውስጥ ገብተው ሞት ምን አቅም ቢሰጡት ነው? እናንተ አይሰሙ አይለሙ ሞተዋል፣ አንድነታቸው ተቋርጧል የሚሉ በፍጹም። የእግዚአብሔር ቃል እንዲህ ይላል። በሞቴ ላንብብላችሁ። ምን ይላል መሰላችሁ? ሁሉ ለእርሱ ሕያዋን ስለሆኑ የሕያዋን አምላክ እንጂ የሙታን አምላክ አይደለም ይላል። ክርስቶስ የሕያዋን አምላክ ከሆነ ከመቼ ወዲህ ነው ሞተዋል የሚሏቸው? አያችሁ፣ በሞት ምክንያት የሚቋረጥ አንድነት የለንም። በሞት ምክንያት የሚቆረጥ የቤተ ክርስቲያን የአካሉ ብልትና ሕዋስ የለም። ሕያዋን ናቸው። ምክንያቱም የቤተ ክርስቲያን ጉባኤ አባላት ናቸው። በሞቴ እኛ በሥጋ እነሱ ባጸደ ነፍስ እንጂስ አንድ ላይ ነን። እነሱ መንገዳቸውን ጉዟቸውን የጨረሱ እኛስ መንገድ ላይ የሆን እንጂስ
ዮሐንስ አፈወርቅ እንደተናገረው ቤዛነት ተፈጽሟል፣ ድህነታችን ግን በጉዞ ላይ ነው እንዳለው። ቤዛነታችን መዋጀታችን እውነት ነው። በቤዛነታችን መሰረትነት ላይ ግን ድህነታችንን ለመፈጸም ይኸው ተሰብስበናል። እነሱ ፈጽመዋል፣ እኛስ መንገድ ላይ። እነሱ ጨብጠዋል፣ እኛስ በተጋድሎ ላይ በተስፋ የመዳን ተስፋ የሚለው እኮ ይሄንን ነው። እንዲስ አብረን ነው የምንሰራው። ሕዋሳት ተለያይተው እንደማይሰሩ በአንድነት እንደሚሰሩ ቤተ ክርስቲያን ሁል ጊዜ በአንድነት ነው የምትሰራው፣ በአንድነት። እነዚህ በጥሩ ሁለት የእግዚአብሔር ቃላት ምሳሌዎች አስረድቼ ሰዓት እንዳይሄድብኝ ያበቃለሁ። እየሰማችሁ ነው ዝም ብዬ ነው የጮኩባችሁ። ይቅርታ ጉንፋን ስለያዘኝ ነው። መለስ ቀለስ እያልኩ ወደ አፍንጫ ብሄድ ፍር እንዳይላችሁ እሺ። እንዳላያችሁ ሆናችሁ አሳልፉ። ስለዚህ ምሽት ሁለት ምሳሌዎች ልስጣችሁ። እስካሁን የዘረዘርኩትን በደንብ ያስረዱልኛል ያልኳቸውን ሁለት የእግዚአብሔርን ቃላት ላሳያችሁ። አንደኛ እንዲህ ይላል የጌታችን ወንጌል ምን ይላል? በአንድ ኃጥእ ንስሐ መግባት በሰማይ ታላቅ ደስታ ይሆናል ይላል። በአንድ ኃጥእ ንስሐ መግባት በሰማይ ታላቅ ደስታ ይሆናል ይላል። ኃጥአን ንስሐ የሚገቡት በምድር ነው በሰማይ ነው? በምድር አይደለም። በምድር በምትገባ ንስሐ በምድር በምትፈጸም መጸጸት ምክንያት በሰማይ ታላቅ ደስታ ይሆናል ይላል። በሞቴ በሰማይ ታላቅ ደስታ የሚሆነው በምድር የሚፈጸመው ንስሐ ቢያውቁ ነው ባያውቁ ነው? ቢያውቁት ነው። ቢሰሙ ነው ባይሰሙ ነው? ቢያዩ ነው ባያዩ ነው? ቢያገባቸው ነው ባያገባቸው ነው? ቢመለከታቸው የማይመለከታቸው ከሆነ ምን ደስ አሰኛቸው? አገባቸው፣ የራሳቸው ጉዳይ። ሰሞኑን አንድ ጎረምሳ እንደሚለው ለሀጃቸው ነው አያስብም። ለምን ደስ ይላል? የቤተ ክርስቲያን ጉባኤ አብረን መስራት ማለት እኮ ይሄ ነው። የኛ መጸጸት፣ የኛ ንስሐ መግባት፣ የኛ መመለስ የቤተ ክርስቲያን ደስታ ነው። የጉባኤ ቤተ ክርስቲያን እርካታ ነው። ለዚህ ነው በሰማይ ያለችው ጉባኤ የቷ? በደስታ የተሰበሰቡ የአእላፋት መላእክት። የቷ? የጻድቃን መንፈሶች። የቷ? የበኩራት ማህበር። ምን ደስታ! ለምን? አብረንና በሞቴ እኔ በጣም ይደንቀኝ ይሄን ዓለም እንደማያውቁት አድርገው ሲናገሩ ይሄን ከየት መጣ? እኛ ጻፍ ነው እኛ አልተነገር ነው እንዴ? እንኳን አይደለም ድል አድርገው ካሸነፉ በኋላ ወደ ታች ማየት ቀርቶ በብዙ ድካም ውስጥ ወደ ላይ ያዩ ናቸው አይደሉም? እነዚህ እስኪ ጠይቃችሁ ነቢዩ ኢሳያስ የእግዚአብሔርን ዙፋን አይቷል አላየም? አይቷል። ሕዝቅኤል ነቢዩ በዚያ በወንዙ ዳርቻ የእግዚአብሔርን ዙፋን አይቷል አላየም? አይቷል። ቅዱስ ጳውሎስ እስከ ሦስተኛው ሰማይ ተነጥቋል አልተነጠቀም? ምድር ላይ እያሉ ሰማየ ሰማያትን ያዩ ሰማይ ከወጡ በኋላ በምድር ላይ ያለውን አያዩም፣ አያውቁም፣ አይሰሙም። እንዴት ያሳፍራል! በድካም በሚኖሩበት በድንግዝግዝ በሚመላለሱበት በዚህ ዓለም የላይኛውን ዓለም ያሰሱ ፍጹም ከሆኑ በኋላ የሚበልጠውን ጸጋ ካገኙ በኋላ ይሄን ዓለም አይመለከቱም ማለት ምንኛ ከክርስትና ውጭ ነው። እመኑኝ፣ አስመሳይ ክርስትና ነው ያለው። የአምልኮት መልክ ያለው ኃይሉን ግን የካደ ነው። ሁሌ እንደምለው ፎርጅድ ነው፣ ፌክ ነው፣ ሃይ ኮፒ ነው። ክርስቲያኖች አንዲቷን የክርስቶስን መንገድ ማሳሳቻ ብቻ ነው። ይሄንን ማን አደረገ? ጸራዊ ገብረ ዘንተ ጠላት ይሄንን አደረገ። እናንተ ተኝታችሁ ሳላችሁ እንክርዳድ ዘራ። እንክርዳዱ ከስንዴው በላይ አጠራጣሪ ማን አደረገው? ጠላት። በሞቴ የኔ ነጥብ አብረን አንድ ላይ ነው የምንሰራው። እነማን? እኛ ንስሐ ስንገባ የላይኛዋ ደስ አላታ። ቢመለከታት ባይመለከታት፣ ቢያገባት ባያገባት፣ ብታውቅ ባታውቅ፣ ብትሰማ ባትሰማ፣ እነዚህ
መስራታችንን ማሳያ አለን የለንም? አንድ እግዚአብሔር ቃል ጨምሬ ላንብብና ወደ መጠቅለያው ልሂድ። ስሙ እንዲህ ይላል እግዚአብሔር ቃል። ቅድም ሰጠኋችኋል። የቆሮንቶስ መልእክት ምዕራፍ 12 ቁጥር 26 አስገራሚ ቃል ይናገራል። ቸል ብለን ያለፍነው ምን ይላል? ከብልቶች አንዱ ቢከብር ይላል፣ ሌሎቹ ብልቶች ከከበረው ብልት ጋር አብረው ደስ ይላቸዋል ይላል። ደግሞ አለው ከብልቶች አንዱ ቢከብር ሌሎቹ ብልቶች ከከበረው ብልት ጋር አብረው ደስ ይላቸዋል ይላል። ቅድም አንዳች ነገር ነግሬያቸዋለሁ። ክርስቶስ የቤተክርስቲያን ራስ ነው። ቤተክርስቲያን አካላት በቤተ ክርስቲያን ውስጥ የምንኖር በሙሉ ሕዋሳትና ብልቶች እንባላለን። የአካሉ ብልቶች ነን ብሏል ቅዱስ ጳውሎስ ብዬ ነግሬያቸዋለሁ። እኔና እናንተ ሕዋሳት ብልቶች እንባላለን። ከሕዋሳቱ ከብልቶቹ አንዱ ቢከብር ሌሎቹ አብረው ደስ ይላቸዋል ይላል። ምን ማለት መሰላችሁ? አንዱ ሕዋስ፣ አንዱ ብልት፣ አንዱ ቅዱስ፣ አንዱ ጻድቅ፣ አንዱ ሰማዕት ቢከብር ፍጹም ቢሆን ሰማዕትነት ቢቀበል በእግዚአብሔር ጸጋ የከበረ ቢሆን አክሊል ቢጎናጸፍ ሞቱ በእግዚአብሔር ፊት የከበረች ብትሆንለት ክቡር ሞቱ ለጻድቅ በቅድመ እግዚአብሔር በእግዚአብሔር ፊት የከበረች ሞት ሰማዕትነት ቢሞት ቢከብር ከብልቶች አንዱ ክብር ቢያገኝ አክሊል ቢያገኝ ሌሎቹ ያልከበሩ ብልቶች ከከበረው ብልት ጋር አብረው ምን ይላቸዋል? ደስ ይላቸዋል። ደስ ይላቸዋል። ለምን? ሕዋሳቸው አንድ ላይ ነው የሚሾሩት፣ አንድ ላይ ነው። በሞቴ ይህን ምሳሌ ብሰጣችሁ የበለጠ ግልጽ ይሆንላችኋል። ዓይንህ እንዴት ያምራል ብትሉኝ ቅር ይለኛል ወይስ ደስ ይለኛል? ደስ ይለኛል። ምን አገባው ዓይኔ ራሱ ደስ ይበለው እንጂ እኔ ምን ይመለከተኛል ማለት እችላለሁ? ዓይኔን ማድነቅ ማለት ሌሎቹን ሕዋሳት ሁሉ ማስደሰት አይደለም። በሞቴ ይኸውላችሁ ከብልቶች አንዱ የሆነው ቅዱስ ጊዮርጊስ ሲከብር የቤተ ክርስቲያን ክብር ነው፣ የእኛ ክብር ነው። አንዱ ሊቅ እንደውም እንዲህ ብሏል ስለ ሰማዕታት ሲናገር፣ እነርሱ ተሰቃዩ፣ እኛ በድላቸው ደስ አለን። እነርሱ ታገሉ፣ እኛ በደስታ ዘለልን። የእነርሱ አክሊል የእኛ ክብር፣ የአጠቃላይ የቤተ ክርስቲያን ክብር ሆነን። ቤተ ክርስቲያን ማለት ይችላል ያንዱ ልጇ ድል የሁሉም ልጆቿ ድል ነው። ለዚህ እኮ ነው የሰማዕታትን በዓል የምናከብረው ምዕመናን። አያችሁ፣ አንዱ ብልት ሲከብር በዓል እያከበር እያጨበጨብን የምናሞግሳቸው ለምን ይመስላችኋል? ቤተ ክርስቲያን ማለት ይችላል አንድ ላይ ነና፣ አንድ ላይ ከብልቶች አንዱ ቢከብር ሌሎቹ ብልቶች አብረው ደስ ይላቸዋል። እንዴት ይከፋል? ወንድም ከሆንክ አይከፋል። በሞቴ የአካሉ ብልት ከሆንክ አያስቀይምም። ይሄ አታንሳው፣ አያስፈልግም፣ የራሱ ጉዳይ ነው፣ ለሃጃው ነው አትልም። ወንድም ነው። ከብልቶች አንዱ ቢከብር ሌሎቹ ብልቶች አብረው ደስ ይላቸዋል፣ አብረው እልል ይላሉ፣ በአክሊላቸው አብረው ደስ ይላቸዋል። እንዴ እንኳን አይደለም ፍጽምት በሆነችው አዲስ ኪዳን በዛች በኦሪቷ እንኳን ጻድቁ ኢዮብ የተናገረውን ላሰማችሁ። መጽሐፈ ኢዮብ ምዕራፍ 29 ቁጥር 11 ያየችኝ ዓይን ሁሉ መሰከረችልኝ፣ የሰማችኝም ጆሮ አሞገሰችኝ። ድሃውንና ችግረኛውን ረድቼ ነበርና ይልልሃል። ድሃውን ስለረዳ ችግረኛውን ስለደጎመ ፈንታ አሞገሱት፣ መሰከሩለት። ሰናይ በሪሆም ወለለ ይዘሉ ሰናይ ዜና የምስራችን በሚያወሩ እግሮቻቸው በወንጌል ያጠገቡ በበረከት ያረሰረሱን በፍቅር እግዚአብሔር ያረኩን ቅዱሳን ሰማዕታትን የወንጌልን ማዕድ የዘረጉልንን እናሞግሳቸዋለን፣ እንመሰክርላቸዋለን። ለምን? ከብልቶች አንዱ ናቸው። በምን ቋንቋ እንግለጽ? የላይኛው አበነሳችን እኛስ በድላቸው ደስ ይለናል።
ለዚህ ነው የሰማዕታትን በዓል ቤተክርስቲያን የልጆቿ በዓል፣ የወንድሞቻችን በዓል፣ የወንድሞቻችን ክብር የኛ ክብር ነው። ኃይሌ ገብረስላሴ ለበርካታ ጊዜያት ድል ተጎናጽፏል። ሪከርዶችን አንከትኩቷል። የኢትዮጵያ ባንዲራ ፊት አልቅሷል። በብዙ ትራኮች ታሟል። ወደኋላ ቀርቷል። ሲያለቅስ ያለቀስ ነው የራሱ ጉዳይ ብቻ ስለሆነ ነው። አይደለም፣ በፍጹም አይደለም። እናስ ኃይሌ ብቻ አልነበረም የሚሮጠው። እናስ ኢትዮጵያ ነው። ቅዱስ ጊዮርጊስ ብቻውን አይደለም። ቤተ ክርስቲያን አለች። ብልት ነዋ፣ ሕዋስ ነዋ። ኃይሌ ሲያለቅስ ያለቀስከው የኃይሌ ጉዳይ ብቻ ስለሆነ ነው። አይደለም ኢትዮጵያ የምትባል ስላለች እኮ ነው። ያ ታንዛኒያዊ አትሌትን ሰምታችሁት የለም? ማራቶን እየሮጠ ጥቂት ማይል እንደራቀ ደም ሆነ። የሀገሩ ሰው ጋዜጠኛው መጣና አሰልጣኙ ከኋላ እየሮጠ ደም እየፈሰሰ ነው፣ አሁን ጉዞውን እንድታቋርጥ ይለዋል። ምን አላሉ አትሌቱ? አገሬ ታንዛኒያ ይህን ያህል ማይል አርቃ የላከች ውድድሩ እንዲጀምር ሳይሆን እንዲጨርስላት ነው አለ። ለራሱ ብቻ አይደለም፣ ሀገሩን ተሸክሞ ነው የሚሮጥ። ጥሩ ነው ስትወድቅ የወደቅ ነው፣ የታሰ ብታመም የታመም ነው። ለምን ይመስልሃል? ለሀጅዋ ስለሆነ አይደለም። ኢትዮጵያ የምትባል ሀገር ተሸክመ ስለምትወድቅ ሆነው ተሸክመን የዘመርነው እነሱ ነው። በልባችን ትከሻ ቅዱሳንን የተሸከምናቸው ደግሞ ምንዘምርላቸው ቤተ ክርስቲያን የምትባል ታላቅ ሀገር ስላለች አንዲት ናት። ያችኛዋ በንስሐችን፣ ይችኛዋስ በድላቸው ደስ ይላታል። ስለዚህ ይሁላችሁ አንድ ሁለት ነገር ብቻ ጥቂት ነገር ጠቁም ይላል እንደው ይቅርታ። ይሁላችሁ የቤተ ክርስቲያን አንድነት እስትንፋሷ ጸሎት ይባላል። የቤተ ክርስቲያን የአንድነት እስትንፋስ ጸሎት ነው። እኛ እዚህ እንጸልያለን፣ እዛ ያሉት ደግሞ ይጸልያሉ። እኛ ሙታን ይስዕሉ በእንተ ሕያዋን፣ ሕያዋን ይስዕሉ በእንተ ሙታን። አንድ ላይ በጸሎት በአምልኮት በመሰዊያ ዙሪያ እንገናኛለን። ለዚህ እኮ ነው ለሙታን እንኳን ሳይቀር ምንጸልየው ምእመናን። ጸሎት የአንድነታችን እስትንፋስ ነው። የቤተ ክርስቲያን አንድነት እስትንፋስ ጸሎት ነው። ይህን በቤተ ክርስቲያን ታሪክ ቆፍሩ ታገኙታላችሁ። አዲስ መጥ ታሪክ እንዳይመስላችሁ። የጥንቶቹ የአንደኛው የሁለተኛው መቶ ክፍለ ዘመን የአንደኛው መቶ ክፍለ ዘመን እነ ሄሬኔዎስን ታሪካቸውን አስሱ ታገኙታላችሁ። ጸሎት እስትንፋሷ ነው። ሕይወት የሚሰጣት ይሄ ነው። ተፈጥሮ እንኳን አስተምራችሁ ምን ይላል ቅዱስ ኤፍሬም ሶርያዊ ምን ይላል? ሁለተኛው ምነግራችሁ በእርሻ ላይ ያለው ወይንና ይላል እቤት ተጨምቆ ያለው ጠርሙስ ውስጥ ያለውን ወይን ግንኙነት ላስረዳችሁ ይላል። ስለ ቤተ ክርስቲያን አንድነት ሲናገር ምን ይላል? እርሻ ላይ ያለው ወይን ሲያፈራ ሲመስል ሊቆረጥ ሲደርስ ይላል እቤት ውስጥ ተጨምቆ በጠርሙስ ውስጥ ያለው ወይን ልገንፍል ይላል። ከፈለግ ፈትሽ ተፈጥሮን ይላል። ለምን ይመስላል ልገንፍል የሚለው? እርሻ ላይ ያለው ሲደርስ ነው። ተፈጥሮ እንኳን አያሳየን። ወይን እንደ አይነት ግንኙነት ካለው በላይ ያለችውና እዚህ ያለችው አንዲቷ ቤተክርስቲያን አንተ ከወይን በላይ ነህ። አንተ ከሽንኩርት በላይ ነህ። ሽንኩርትም እንዲህ አይነት ተዛምዶ ያሳይልሃል። ሰውማ ከዚህ በላይ ነው። አንድ ላይ ነው የምንኖረው። በጸሎት በክህነት ጊዜ የለኝም። በመስዋዕት አንድ ነን ወገኖቼ። አንዱን እንጀራ ስለምንካፈል ብዙዎች ስንሆን አንድ ስጋ ነን ይላል። ለምንድን ነው እኛ አንድ ሆነው አንድ ቤተክርስቲያን የምንባለው? አንዱ ስጋ ነው የምንበላው፣ አንዱ ደም ነው የምንጠጣው፣ አንድ በርፈ መስቀል የምንቆርበው አንዱ ክርስቶስ ነው። ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ እሱም በእኔ ይኖራል ይላል። ክርስቶስ የሚኖርብን ከሆነ ይሄ ስጋና ደም ዝም ብሎ መታሰቢያና ምሳሌ ብቻ ይመስላል። ክርስቶስ ካለበት ተው እንጂ አንድ ነን። እኔና አብሮማ የሚኖረው ክርስቶስ ስለሚ አንድ ስጋ ነን። የክርስቶስ አካል አንድ ስጋ ነው። አካሉ እኮ ብልቶቹ እኮ አንድ ነን። ሞት እንዴት አድርጎ ይሰነጥቀናል? ይለያየናል። አንድ ስጋ ነን። በጥምቀት አንዲት ነን። በእናት በሚወለዱ ማህፀን ወንድምና እህት ተባብለው አንድ እንደሚሆኑ ሁሉ ከአብራከ ዮርዳኖስ ከማህፀነ ዮርዳኖስ
ከአብራከ መንፈስ ቅዱስ በጥምቀት ልጅነት የሚወለዱ ሁሉ አንድ ሰው ናቸው። በጥምቀት በመስዋዕት በክህነት እስከ ዓለም ፍጻሜ ከእናንተ ጋር ነኝ አለ። ከመጀመሪያው ከቅዱስ ጴጥሮስ ጀምሮ እስከ ብፁዕ ቅዱስ አቡነ ማትያስ መቁጠር እንችላለን። አንድ ነን። ቤተ ክርስቲያን ማለት ይቺ ናት። የመላእክት ኅብረት፣ የጻድቃን ጉባኤ፣ የሰማዕታት ሕይወት እስካሁን እስካለችው ደካማ አገልግሎት ጭምር አንድ ነን። ለዚህ ነው በደስታው ተሰብስበው ወደ አእላፋት መላእክት፣ ወደ ጻድቃን መንፈሶች፣ ወደ በኩራት ማህበር ደርሳችኋል የሚለው። ከዚህ አንድነት አያውጣን፣ አያናውፀን። ይቆየን።